ሰው ከእግዚአብሔር ጋር የሚገናኝባቸው እግዚአብሔርም ከሰው ጋር የሚገናኝባቸው መስመሮች ክህነት፣ መስዋዕት፣ መሰዊያ ናቸው። እስኪ ክህነት በሉ፣ መስዋዕት፣ መሰዊያ። እነዚህ ሶስቱ ክርስቲያኖች እኛ ከእግዚአብሔር ጋር የምንገናኝበት መስመሮች፣ መንገዶች ናቸው። እግዚአብሔርም መልሶ ከኛ ጋር የሚገናኝበትም መንገዶች ናቸው። እነዚህ ሶስቱ በኦሪት ዘሌዋውያን እግዚአብሔር ለሕዝቡ ያስፈልጋል ብሎ መስጠቱ፣ በሐዲስ ኪዳንም አምላካችን ኢየሱስ ክርስቶስ ክህነትን ለሐዋርያት፣ መስዋዕትን ቅዱስ ሥጋውን ክቡር ደሙን ለደቀ መዛሙርቱ ለሐዋርያት፣ መሰዊያ የተባለውንም ታቦትም ጭምር እንደሚሰጥና እንደሚያጸና ማጠየቂያ ናቸው። ከኦሪት ዘሌዋውያን በኋላ ያለው መጽሐፍ ደግሞ ሙሴ እንደጻፈው አምነን የምንቀበለው ኦሪት ዘሁልቅ ነው። የመቆጠር መጽሐፍ ከግብፅ ሲወጡ እንደተቆጠሩ ከነዓንም ሲገቡ የተቆጠሩበትን መጽሐፍ ኦሪት ዘሁልቅ ነው። የመጨረሻው ኦሪት ዘዳግም ነው። ድጋሚ የተጻፈ መጽሐፍ ስለሆነ ከምድረ ግብፅ ወጥተው እስራኤላውያን ወደ ከነዓን ጉዞ ሲያረጉ ሁሉም የወጡት ሰዎች አልገቡ። እግዚአብሔር ባወቀ ከግብፅ ወጥተው ነፃነትን ለማየት ታድለው ነገር ግን የናፈቋትን ከነዓንን ያላዩ ሰዎች ነበሩ። ስለዚህ አባቶቻቸው እንዴት ባለ መንገድ እግዚአብሔር ነፃ እንዳወጣቸው እንዲታወቅ እነሱም ደግሞ ከእግዚአብሔር ጋር ያላቸውን ግንኙነት እንዳይረሱ እንደ አዲስ የተጻፈላቸው መጽሐፍ ነው ኦሪት ዘዳግም። ለዛ ነው ገልጣችሁ ስታነቡት አብዛኞቹ አራቱ መጽሐፍት ላይ የነበሩት ታሪኮች ድጋሚ ተጽፈው ታገኟቸዋላችሁ። ላይ አሳፍ፣ ቆሬ፣ ዳታን፣ አቤሮን የሚባሉ አራት ሰዎች ተነስተው በሙሴና በአሮን ላይ እንዳመፁ ተጽፎ ታሪክ እናገኛለን። እና የዛ ታሪክ ቅጥያዎች ናቸው እነዚህ አሁን የምናነባቸው ነገሮች በሙሉ። ዳታን፣ አቤሮን፣ አሳፍና ቆሬ ያጠፉት ጥፋት ምን መሰላችሁ? እነዚህ አራት ግለሰቦች ከእስራኤላውያን ቤት ተብለው ከሚጠሩት ከሮቤልና ከሌዊ ነገድ ተመርጠው የወጡ ናቸው። ጥያቄያቸው የነበረው ባጭሩ ምንድነው? ሙሴ እስራኤላውያንን ከግብፅ ባርነት አውጥቶ እዚያ አድርሷቸዋል። ስለዚህ ከዚህ በኋላ ወደ ከነዓን የመጓዙን የመምራቱን ኃላፊነት ደግሞ ከሙሴ መውረድና ሌላው ሰው መቀበል አለበት፣ ፍትሃዊ እንዲሆን ለማለት ነው። ፍትሃዊ እንዲሆን ማለትም ሙሴ ብቻ ለምን ይመራል? ሙሴ ብቻ ለምን ኃላፊነት ወስዶ ከዚህ እስከዛ ድረስ ያለውን ጉዞ ይወስዳል? እኛም የድርሻችንን መወጣት አለብን የሚል ነው። ስንሰማው ጤናማ ይመስላል። በነገራችን ላይ እናግዝ የሚል ይመስላል አይደል? ግን ጥያቄው በውስጥ ታዋቂነት የነበረው ምንድነው? እኛ ከሙሴ በምን እናንሳለን? እኛ ከሙሴ በምን እናንሳለን? ሙሴ ማን ስለሆነ ነው አውጪም አስገቢም የሚሆነው? ስለዚህ ህዝቡን ስለሆነ የሚመራው ህዝቡ ተሰብስቦ ድምጽ በመስጠት በእኛ ቋንቋ ዲሞክራሲያዊ በምንለው መንገድ ማለት ነው ድምጽ በመስጠት ሙሴን እኛ እንድንተካው አሮንንም ጭምር እኛ እንድንተካው ያስፈልጋል አሉና ይሄን ጥያቄያቸውን ለሙሴ ይዘው ሲቀርቡ ሙሴ በተቻለው አቅም መልስ ለመስጠት ሞክሯል። መልስ ለመስጠት ብቻም አይደለም ተንበርክኮም ለምኗቸዋል። እኔ ህዝቡን እንድመራ ፈቅጄ ወድጄ እያደረኩት ያለሁት ነገር እንዳይመስላችሁ እግዚአብሔር ስለመረጠኝ ነው እያረኩኝ ያለሁት። በራሴ ፈቃድ እኔ ነፃ አውጪ ነኝ፣ እኔ ሁሉን ነገር ማድረግ የምችል ሰው ነኝ ብዬ አይደለም። እግዚአብሔር ግን ከምጠብቅበት ከበግረኝነቴ ጠርቶ ለዚህ ዓላማ መርጫለሁ ስላለኝ ነው። ምን አለ ሙሴና እግዚአብሔር ህዝቡን ምራ አልመራም ሲባባል የነበረውን ግብ ቢያዩ ኖሮ እነዚህ ሰዎች እንዲህ ብለው አይናገሩም ነበር። በጣም ነው የሚገርማችሁ። ሙሴ ህዝቡን ላለመምራት ያላረገው ጥረት የለም። እግዚአብሔር በዛች በዕፀጳጦሱ ውስጥ ሲያነጋግረው እኮ ሙሴ ይሄንን እኛ እንምራው ብሎ የተናገረውን ህዝብ ላለመምራት ብዙ ተናግሯል። አልችልም ብሏል፣ አቅም የለኝም ብሏል፣ ኮልታፋ ነኝ ብሏል። በዚህ ሁሉ በማይችልባቸው መንገዶች ሁሉ እግዚአብሔር ግን አስችልሃለሁ እያለው እንደዚህ ከተባባሉ በኋላ ነው አላምን ሲለው አንዴ እጅህን ብብት ውስጥ ከተትና ለምጻም ሆኖ ሲወጣ እያሳየው መልሰ ከተተው እያለ ያነጻለት በእጅህ ያስከውን በትር ጣለው ሲለው እባብ ሲሆን ጅራቱን ያዘው አትፍራ እያለው መልሶ እንጨት ሲሆን ይሄ ሁሉ ተአምርና ይሄ ሁሉ ማሳመን እግዚአብሔር ሙሴን የሚያደርገውን ኃላፊነት እንዲወጣ ያደረገው ነው። ማንንም ስላላየ ግን ይሄንን ማንንም ስላልተመለከተ ግን አሁን እነዚህ ሰዎች ተሰብስበው ሙሴን ካላወረድን አሉት እና ሙሴ እኔ ክርስቲያኖች በነገራችን ላይ በቤተ መቅደስም ሆነ በማንኛውም ህይወታችን ላይ ድርሻችንን ማወቅ አለብን።
ማን ምን ቦታ መሆን እንዳለበት መጠንቀቅ አለብን። ይሄንን ያለማወቃችን በጣም ብዙዎቻችንን ዋጋ አስከፍሎናል። ሰሚ የሆነው ተናጋሪ ሲሆን፣ ተናጋሪ የሆነው አድማጭ ሲሆን፣ መምራት የሚጠበቅበት ሲቀመጥብን፣ የመቀመጥ የሚጠበቅበት ተነስቼ ካልመራው ሲል ይሄ ነው ብጥብጥ የሚፈጥረው። ድርሻን አለማወቅ። ቤተ መቅደስ ውስጥ ገብቶ መገልገል የሚጠበቅበት አገልጋይ ካልሆንኩኝ ካለ፣ ማገልገል እየተጠበቅበት ኃላፊነት እያለበት ደግሞ አይ አልፈልግም ብሎ ገሸሽ ሲል ይሄ ድርሻና ቦታን አለማወቅ እና እንደዚህ አይነቱን ነገር ነው ዳታን፣ አቤሮን፣ አሳፍና ቆሬ አመጽ ያስነሱት። ድርሻቸውን አላወቁም፣ መመራት አልፈለጉም፣ በሙሴና በአሮን መተዳደር አልፈለጉም። ስለዚህ ውረዱና እኛ ህዝቡን እንምራሉ። ሙሴ ይሄን ነግሮ አልበቃ ብሎ ተንበርክኮ ለመነ፣ ተማጸናቸው፣ እባካችሁ ተው አለ። ምክንያቱም እያመጹ ያሉት ሙሴ ላይ አይደለም፣ ማን ላይ ነው? እግዚአብሔር ላይ ነው። አንዳንዴ በነገራችን ላይ እኛም ራሱ አንረዳም። ለእግዚአብሔር ተቆረቆርንና ጠበቃ ቆምንለት ብለን ሰዎችን ስንሳደብም ሆነ ክፉ ነገር ስናረግ እየተናገርነው ያለነው ግለሰቦቹን ብቻ ላይሆን ይችላል። በነገራችን ላይ ንጽህናቸውንም ሆነ ርኩሰታቸውን የሚያውቀው ማን ነው? አንዳንዶቻችን ለእግዚአብሔር ጠቀምን ብለን የምንሳደብ ስላለን ለአምላካችን አገልግሎት ቀናኢ ነን በምንልበት መንፈስ ውስጥ ሆነን የማይገባ ነገር እነዚህ ሰዎች የራሳቸውን ጥቅም ለማስከበር ነው። በነገራችን ላይ ለእግዚአብሔር ቀናኢ የሆኑ ይመስል የተጠጉት እና አይሆንም ብሎ ቢለምን አመጻቸው በሱ ላይ ሳይሆን በእግዚአብሔር ላይ እንደሆነ ቢነግራቸው አልሰማም አሉ። ይሄ ብቻ አይደለም። በጣም እኮ ነው የሚገርመው። ቤት ገብታችሁ ብታነቡት በጣም ነው የምትደነቁት። እነዚህ ሰዎች ሙሴና አሮንን ካሉበት ክብር ዝቅ አድርገን እኛም ራሳችን ወደ ላይ እንወጣለን የሚል ሐሳብ ስለነበራቸው ለዚህ ተዘጋጅተው ነበር። በመጡባቸው በየድንኳን በየመንበሮቻቸው ልብሰ ተክህኖ አሰፍተው ማዕጠንት አዘጋጅተው ገብተው ቤተ መቅደሱን ለማጠን ዝግጁ ነበሩ። ምንም የከለከላቸው ነገር አልነበረም እና ድፍረታቸው በጣም ነው የሚደንቀው። የእግዚአብሔርን አገልግሎት ቤተ መቅደስ ለነሱ ጥቅምና ለነሱ እርካታ ሲል ተቻኩለው ለመግባት እሱን ራሱ አልጠየቁትም። እሱን ራሱ ፈቃድ አልጠየቁትም። ማረግ ስለሚችሉና ማረግ እንደሚችሉም ስላወቁ ብቻ ለማረግ ቆረጡ። እግዚአብሔር አምላክም ሙሴ ተንበርክኮ ሲለምናቸው፣ ሙሴ ተንበርክኮ ሲማጸናቸው አልሰሙም። ልብሳቸውን ለብሰው ማዕጠንታቸውን ይዘው ወደ ቤተ መቅደስ ለመግባት ተንደርድረው መጡ። ደግሞ እኮ የሚገርመው እነዚህ አራት ሰዎች አራት ሆኖ ቢያጠፉ ምን አለበት? ሌላውንም ሰብስበው በቁጥር 250 ናቸው። ግማሹ ሙሴና አሮንን ይከራከራል፣ ግማሹ እዛ ውስጥ የእስራኤላውያን የነበሩበት ድንኳኖቻቸው ላይ አመጽ ይቀሰቅሳል። ምን እያለ መሰላችሁ? የሙሴና የአሮን የኃላፊነት ጉዞ ሊያበቃ ነው፣ አብቅቷል። ስለዚህ እነዚህ የሚተኩት አራት ሰዎች ስለሆኑ ህዝቡ ለዚህ መዘጋጀት አለበት ብለው በእኛ በዘመናዊ ቋንቋ ፕሮፓጋንዳን ብለው ይነዙ ነበር። ውስጥ ህዝቡን ሰላም ይበጠብጡ ነበር። እግዚአብሔር ሁለቱንም ነው ያያቸው። ቤተ መቅደሱን የደፈሩትንም ህዝቡንም ጭምር ያስደነገጡትንም ሰዎች አየ። እነዚህ ሰዎች ማዕጠንታቸውን ልብሰ ተክህኗቸውን አድርገው ሲመጡ ሙሴ ለአሮንም ነገረው፣ አንተም ልብሰ ተክህኖን አድርግና አብራችሁ አጥኑ። እግዚአብሔር እዛን ጊዜ ላይ መቅሰፍቱን ምን እንደሚያደርግ እናያለናል። የሚገርማችሁ እነዚህ ሰዎች በድፍረት ስላለን ብለው ልብሱን አጥልቀው ማዕጠንቱን ይዘው ገብተው የኦሪቱን ቤተ መቅደስ እናጥናለን ሲሉ ልብሱን ሳይነካ ማዕጠንታቸውን ሳያበላሽ የእግዚአብሔር መቅሰፍት ግን እግዚአብሔር የላከባቸው ቅጣት ግን እነሱን እንደተለበለበ ግንድ ለብልቦ አቃጥሎ መቅሰፍቱ ገደላቸው። ውጭስ ያሉትን እዛ ድንኳኖቻቸው ህዝቡን ሲያሳምጹ የነበሩትን መሬት ተሰንጥቀው አጠቻቸው። አሁን ይሄን ያልኳችሁ ለምን መሰላችሁ? እግዚአብሔር እነዚህን ሰዎች ሲቀጣቸውም ሆነ እነዚህን ሰዎች ጥፋት አጥፍተው ለጥፋታቸው አልመለስም ሲሉ ቅጣቱን ሲቀጣቸው አሰፍተው ያመጡትን ልብስና የያዙትን ጽንሃ አልነካባቸው። እነሱን ራሳቸውን የለበለባቸው። ለምን መሰላችሁ? ካሰፉት ልብስ ጋር አብሮ እሳቱ እነሱንም ልብሱንም ማዕጠንቱንም ቢበላው ከመቅሰፍቱ በኋላ የተረፈው ህዝብ ለለበሱትም ልብስ እንኳን አሮንም የሚለብሰው ስለሆነ ክብር አይሰጡትም ነበር። ምን በዚህ ልብስ እንኳን አንተ ይቅርና እነሱም ራሳቸው ተቃጥለው ሞተውበት የለ እንዴ ብለው ልብሱን ያቀሉት ነበር። ስለዚህ እግዚአብሔር ለልብሱ ያለውን ክብር እንዲያውቁ ሰዎቹን እንዲቀሰፉ አደረገ። ንዋያቱ ግን እዛው ባሉበት እንዲቀመጡ አደረገ። ይሄን የነገርኳችሁ ታሪክ ለምን መሰላችሁ?
ይሄ ታሪክ እግዚአብሔር ለእስራኤላውያን እና ለአምልኮቱ ጠበቃ የቆመበት ነው። ቤተ መቅደሱ እንዳይደፈር፣ የሰጣቸው አገልግሎት እንዳይበላሽ፣ እነሱም ከህዝቡ አብረው ሆነው እንዳይጠፉ እንዳይቀሰፉ እግዚአብሔር ለህዝቡ ተጠባባቂ ሆነላቸው፣ ተከላካይ ሆነላቸው። የሰጣቸውን ነፃነት እንዳያጡ ህዝቡ መጠበቅ ሲገባው እነሱ ራሱ ጠበቀላቸው።